ራስን ሰላም ቤተሰብን ሰላም የሚያደርገው ቅድመ ትዳር ትምህርት እንደቀጠለ ላይክ ሰብስክራይብ እያደረጋችሁ ለብዙ ወንድሞች እያደረሳችሁ ቅድመ ትዳር የመረጥኩበት ምክንያት ትዳር ካማረ ቤተሰብ ያምራል፣ ቤተሰብ ካማረ ልጆች ያምራሉ፣ ልጆች ሲያምሩ ማህበረሰብ ይፈጠራል። ጥሩ ማህበረሰብ ለሀገር ለሁሉም ጠቃሚ ስለሚሆን ምርጫ የቅድመ ትዳርን ትምህርትን አድርጌያለሁ። ለብዙ ወንድሞች እያደረሳችሁ አጠናክሩን ቤተሰብ ይሁኑ። ለምንድነው ላይክ የማታደርጉ? ለምንድነው ሰብስክራይብ የማታደርጉ? ይሄ እኮ የሁላችንም ችግር ነው። ይሄን ችግርኛ ወጣቶች ቀርፈን ጥሩ ትውልድ መመስረት ጥሩ ትውልድ መስራት ስላለብን ነው። ራሴን ሰላም ቤተሰቤን ሰላም አደርጋለሁ ካላችሁ ወደ ማወቅ ዩቲዩብ ጎራ በሉ። ቅድመ ትዳር ትምህርቱ እንደቀጠለ ነው። በየወቅቱ አዳዲስ መረጃ እንዲደርሰው ላይክ ሰብስክራይብ አድርጉ፣ ለጓደኛም ሸር አድርጉ። ቅድመ ትዳር ማለት ወደ ሰላም የሚመራ መንገድ ማለት ነው። ቅድመ ትዳር ማለት ትዳር ከመግባታችን በፊት ራሳችንን ማወቅ፣ ሌላውን ሰው መረዳት፣ የወደፊት ህይወታችንን መዘጋጀት ማለት ነው። ዋናው ዓላማው የቅድመ ትዳር ያላገቡ ወጣቶችን ወደ ትዳር መምራት፣ ጤናማ ትዳር፣ ጥሩ ቤተሰብ እንዲመሰርቱ መምራት ነው። ያገቡ ቤተሰቦችንም ወደ ጥሩ ትዳር እንዲኖራቸው፣ ቤታቸውን ሰላም እንዲያደርጉ፣ ራሳቸውን ሰላም እንዲያደርጉ የሚመራ ነው። ብዙ ጊዜ ትዳር ውስጥ የሚፈጠሩ ችግሮች ከፍቅር እጥረት ሳይሆን ከእርስ በርስ መረዳዳት እጥረት ስለሚመጡ ቅድመ ትዳር ለነዚህ ትዳሮች በጣም አስፈላጊ ነው። ላገባችሁም ላላገባችሁም እህት ወንድሞች ይሄ የሁላችንም ችግር ስለሆነ ችግሮቻችን መቅረፍ ስላለብን መጀመሪያ ራሳችን ላይ እንስራ። ቅድመ ትዳር ራሳችን ላይ እንስራ ነው የሚል እንዴት በሰላም እንደምንፈታ ስለሚያስተምራ ችግራችንን ቅድመ ትዳር በጣም አስፈላጊ ነው። ከዚህ በላይ ቅድመ ትዳር የተሰበረ ልብን የሚጠግን ነው። የደከሙ ልቦችን የሚያጸና ነው። ቀድመን ካልተፈወስን ቀድመን የተሰበሩ ልቦቻችን ካልጠገን ሁለተኛውም ትዳር ያላማረ ስለሚሆን የተሰበሩ ልቦችንም ይጠግናል። ትዳር ያልያዙትንም ወደ ትዳር ይመራል። ትዳር የያዙትንም ቤታቸውን ሰላም ያደርጋል። ተቀላቀሉ። ላይክ ሰብስክራይብ ያደረጋችሁ ለብዙ ወንድሞች አድርሱልኝ። እንዲሁም ቅድመ ትዳር የወደፊት ተስፋን የሚያለመልም ነው። ትዳር ፍርሃት ሳይሆን ተስፋ ነው። እችላለሁ፣ አሳካለሁ፣ አደርጋለሁ እያለ ቅድመ ትዳር ይመራችኋልኝ። በዚህ መንገድ ትዳር እንደ ጫና ሳይሆን እንደ በረከት ይታያል። ስለዚህ ቅድመ ትዳር ማግባት ብቻ አይደለም፣ ትዳርን ለማሳካት ቤተሰብን ለማዳንና ህይወትን በሰላም ለመምራት አስፈላጊ ስለሆነ ተከታተሉ። ላይክ ሰብስክራይብ አድርጉ። ለብዙ ወንድሞቻችን አድርሱ። የኛ ሀገር ችግር የብዙ ትዳሮች መፍረስ ምክንያት ቅድመ ትዳር ትምህርት ስለሌለ ነው። ስለዚህ አድርሱ፣ ሸር አድርጉ። እኔ ይህንን ገንዘብ ተከፍሎ ራሱ መማር ካለብን መማር አለብን፣ እንኳን በነፃ ተማሩ እየተባለ። ስለዚህ መማር ማወቅ አለብን። እንማር እንወቅላችኋለሁ። በየወቅቱ አዳዲስ መረጃ እንዲደርሳችሁ ላይክ ሰብስክራይብን አትርሱ። ቤተሰብ ሁኑ። ላይክ አድርጉ፣ ለጓደኛም ሸር አድርጉ። አስተያየት ሀሳብ ካላችሁ እኔ ትልቅ ተስፋ አለኝ። እናንተስ ምን አላችሁ? እስኪ ኮሜንት ላይ ጻፉልኝ። አስተያየታችሁን ኮሜንት ላይ ጻፉልኝ። ጥያቄ ካላችሁ መጠየቅ ትችላላችሁ። ትዳር ደስ የሚል ህይወት ነው። አግቡ፣ ውለዱ፣ ሰላም ኑሮ ኑሩ። ጥሩ ትዳር ለመያዝ ደግሞ ቅድመ ትዳር አስፈላጊ ስለሆነ ቅድመ ትዳር ትምህርትን ተቀላቀሉ እላችኋለሁ። ደግሞ በሌላ ርዕስ እንገናኝ። ሰላም ሁኑልኝ።